ስንት ዓመት ሆነሽ ሳውዲ አረቢያ? አሁን 5 ዓመቴን ጨረስኩ። 6ኛ ዓመቴ። እድሜሽ ስንት ነው? አሁን 28 ወደ 29 ሄድኩ ነው። ጓደኛ በጅተሻል? አይለኝ ባለትዳር ነበርኩኝ። አሁን የለኝም። ትዳር ማለት ፈተሽ ነው ልሽ ወይስ ፈታሽስ? አይደለም ባለትዳር ነው። የአንድ ልጅ እናት ነበርኩ። ከዛ በዚህ ከመጣሁኝ አሁን ተፋታሁ ማለት ነው። ለምን ፈታሽ? አንዳንድ ጊዜ ያው ነገሮች አሉ መገጣጠም ቢሆኑም ርቀት ይመስለኛል ባልሳሳት። እኔ ሳኡዲ ነኝ፣ እሱ ኢትዮጵያ ነው። እንቻውን በጣም ቆንጆ ልጅ ነሽ። ስንት ዓመት ሆነች ልጃችሁ? ልጃችን ወንድ ነው። አሁን 7 ዓመቱ እና ወንድ ልጅ ያላችሁ ይስፈታል። ርቀት 8ኛ ዓመቱ ይዟል። ለ8 ዓመቱ ነው። ማን ጋር ነው የሚኖረው? አባቱ ጋር ነው ወይስ አንቺ ቤተሰብ ነው? ሲኖር የጋራ ነበር የኖሩት። አባቱም ጋር ቤተሰቦች ጋር። ቤታችን ጎረቤት ለጎረቤት ነው። ያገባሁት ያሳደገኝን ነው። ጎረቤት ነን። ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ እየተማርኩ እያለሁ ነው። 9ኛ ክፍል እያለሁ ነው ያገባሁት። ከዛ ያሳደገኝ ወለደ። በእድሜ ትንሽ ይበልጥሽ ነበር ማለት ነው? ብዙ አይደለም በእድሜ የሚበልጠኝ 8 ዓመት ነው። ብዙ ይባላል ብዬ አላስብም። ሚስትም ቢበልጥ ምን ችግር አለ? ሚስት ብትበልጥ አሁን እኮ የኛ ፋሽን እንዳስተዳደጋችን አስተዳደጋችን ወንድ ልጅ ከፍ ሲል የሚባሉ አባባሎች አሉ። አሁን እሱ አግብቷል? አይ አላገባም። ውሽማ አለው? አላውቅም። አትዋሺ። ላሰርቃችሁ አላውቅም። ውሽማ አለው ሰምተሽ? አንድ ልጅ በመካከል አለ አብሮሽ ያደገ። በጣም ጥሩ። ስለዚህ ውሽማ እንዳለው ነግሮሻል? ደውሎ እኛ በዚህ አይደለም የተጣላ ነው፣ በራሳችን አለመግባባት ነው። አንቺ ተጠራጥረሽ ታውቂያለሽ? አላውቅም። በጣም ነው የማምነው። ታዲያ ለምን ትፋታለች? አለመግባባት። ገንዘብ ሲገኝ አንዳንድ ጊዜ ገንዘብ ምን አለ መሰለህ፣ በድህነት ሀብታም ነው ገንዘብ ስታገኝ ሀብታም ነው። አይደለም ገንዘብ ሲገኝ ማለት ታዲያ ምንድን ነው? ያኔ እኔ ያለው ስደት ነኝ። እኔ አሁኑ ላይ በገቢ እኔ እበልጣለሁ ከሱ። ገብቶሃል? አሁኑ ላይ አማራ ክልል ላይ ያው እንግዲህ መስራት የማይቻልም የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም። ሸዋንን አጣዬን ካወቅከው እንግዲህ አጣዬ ብዙ ጊዜ ተደጋጋሚ ክስተት የሚከሰትበት ቦታ ነው። የኛም ማጀቴ ደግሞ እንደዛው አንድ ጋር ነው። አጣዬ ሲፈጠር ማጀቴም አብሮ ነገሮች የሚፈጠሩት እና ያው በነገሮች አለመግባባት የተሰደድኩትም ህይወትን ኑሮን ለማሸነፍ ነው። 6 ዓመት አብረን ኖረናል። ልክ 7ኛ ዓመታችን ወደፊት ሆኖ ነው ወደዚህ ልጄ 2 ዓመት ከ3 ወር እያለ ነው ስደት የመጣሁት። ከዛ ያው ለቤተሰቦች ቀን ቤተሰቦች ጋር ይውላል፣ ለሊት አባቱ ጋር ነበር የሚያደርገው። ልጃችን ከበለጥሽው እኔ ግራ ገባኝ። አንቺ በኢኮኖሚ ከበለጥሽው አንቺ አላባረርሽው። ታዲያ እሱ ወይ ከአንቺ በልጦ ምናልባት አንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽው አንቺን ለምንድን ነው መፍታት የፈለገው? አለመግባባት። እኔ እንግዲህ እሱን ከሱ በኩል ገንዘብ አንቺ ልጅ ነበር በቶሎ አንቺ ከማለት በፊት እኔ የተሰደድኩት ራሱን ችሎ ለዓላማ ነው። ገብቶሃል? የተሰደድኩት ለአባቴ አይደለም ለትዳሬ ነው። አባቴ ገበሬ ነው። ነፍሱን በአጸደ ገነት ያኑርልኝ። ራሱን በደንብ የሚያስተዳድር በህይወት የለም አባቴ 2 ዓመቱ ካረፈ። ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው፣ ገበሬ ነው። ግን እኔ በገዛ ፍቃዴ ስለነበረ ተማሪም ስለነበር በገዛ ፍቃዴ ስለነበር ያገባሁት ተወጪው የሚል ኃላፊነት ነበር የተጣለብኝ። እነኛ ነገሮች አብረን ሆነን ብዙ ታገልንና 6 ዓመት አብረን ኖርን። ከዛ ነገሮች ሁሉ የምንለወጥ አልሆን ሲል እኔ ወደ ሳኡዲ መጣሁ ልጄን ትቼ። ከዛ እየሰራን እንግዲህ ማድረግ ያለብኝ ነገር የልጅነቴ እኮ ነው። መምህሬ ነው፣ የህይወት መምህሬ ነው። እሱን አለመውደድ አልችልም። ላሳርቃችሁ አልታረቅም። በውስጥ መስመር ላኪልኝ እሱን ስልክ
አይታረቅማ ግዴለሽ እንደዚህ አይደለም። ይሄ አይደለም ምን መሰለህ በግዴለሽ ምን አለ መሰለህ እስኪ እኔ እንደማዳምጪ እኔ ስሚ ደበረሽ እኛ ከአንቺ በልጠን ወይም ከአንቺ ችግሩን አውቄያለሁ እንደምትወጂ አውቄያለሁ ከአይንሽ ሁሉ። ትልቁ ደግሞ የ7 ዓመት 8 ዓመት ልጅ አላችሁ። ሁለተኛ በልጅ ለተሻገባሽ ባልሽ። ስለዚህ ስደት ብዙ ነገር ያደርጋል። እውነት ነው፣ መራራቅ ይኖራል። የኢኮኖሚ ችግር ነው፣ ሁሉንም እያሰድ ነው። ስለዚህ እኔ አሁን የምነግርሽ ሌላ ባል እንኳ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ። ይሄን ማወቅ አለብሽ። ይሄን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ። ለምን? አንደኛ የልጅነት ሚስቱ ነሽ፣ ሁለተኛ አንድ ልጅ አላችሁ፣ ሶስተኛ መራራቅ ነው የሚያመጣው፣ ሶስተኛ ደግሞ የኢኮኖሚ ችግር ነው። አሁን ግን እሱም በርትቶ መስራት አለበት፣ አንቺም በርተሽ መስራት አለብሽ። ብዙ ዓመት ደግሞ እዚያ መቆየት የለብሽ፣ በቀጥታ መመለስ አለብሽ። የተወሰነ ገንዘብ ይዘሽ እንደገና ትዳራችሁን መቀጠል አለባችሁ። እኔ እንደዚህ ነው የምመክርሽ። ሌላውን ጓደኛ አባብሎች ሊሆን ይችላል፣ ቆንጆ የደወሉ በቃ ተይው እሱን ያገባሻል እድሜውም ምን 8 ዓመት 7 ዓመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል። ያን በፍጹም እንዳሰናቸው። እኔ ግን መመክርሽ ባልሽ ጋር እንደውም አሁን እንደወጣሽ ደውይለት። ሞጣ ጋር ቀርቤ ነበር ሰላም ልለው እና የመከረኝ ምክር አእምሮዬን ኮረኮረኝ፣ አነቃቀኝ። ያለ ነገር እኔ ትክክል ነው አንተስ ምን ታስባለህ በይው ወዲያውኑ አልቅሶ ይመጣ። እኔ ማመች እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ። ስለዚህ የእውነት ማለት ነው በልብሽ አንድ ነገር ተንኮልሳትሽ፣ እሱም እየሰማ ይሆናል ከታች ወይ ተቆርጦ ይደርሳል። አንዱ መፍታትም የለብን ልጃቸው ማሳደግ፣ ሌላ ልጅ ማምጣት፣ እንደገና በኢኮኖሚ መጠናከር፣ ሌላም ስራ ደግሞ ከፈለግ ሌላ ሀገር መቀየር፣ እሱም ደግሞ ወደ አንቺ የሚመጣበት ነገር መፍጠር አለች። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችሁን አንድ አድርጋችሁ የራሳችሁ ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ትችላላችሁ። ስለዚህ እኔ የምመክርሽ ምክር ይሄ ነው። አይሆንም ካልሽ ደግሞ ምንም ማድረግ አልችልም። ምን ይመስልሻል? ምክርህን እቀበላለሁ። ከምንም በላይ ግን ይሄን ለማድረግ ብዙ ታግያለሁ። ሞጣ ማለት እንደዚህ ግጭት እንዳይመጣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ፣ ብዙ ሞክሬያለሁ። እኔ ህይወትን ማለት ያው የሚያውቁኝ እዚህ ውስጥ ሊኖሩ ይችላል። አሁን እንዳጋጣሚ ዝም ብዬ ልጫወት ገብቼ ላይ ብላይ ሳይህ ስነካ ተቀበልከኝ። ለዛ ነው እንጂ እንዲህ ብዙ ታዋቂ አይደለም። ግን አሁን ለምንድነው ፎሎ ያደረገ? አንቺ እድለኛ ነሽ። ፎሎ ያላረገ ሰው በመጀመሪያ ገብቶ ሲያወራ የእኛን ሚዲያውን ሰው 3000 5000 ሰው አለ፣ ግን ሚዲያውን ፎሎ አያደርግም። ሌላ ምንድነው ማስተላለፍ የምትፈልጊው ቁም ነገር? የከፈትኩ ላውራ ከይቅርታ ጋር እኔ ማስተላለፍ የምፈልገው ነገር አንደኛ ምን አለ መሰለህ፣ በጣም ተቃቅረህ ከልብህ ትቃቃርና አለመጣጣም ይመጣል። ትበይ መፍታህ ኦኬ ይቅርታ ብያለሁ። ይገኛል ሼራል ሄና አንድ ልባብ እኛ የመጀመሪያው እኔ ጸቡ የጀመረው አሁን አይደለም። ግጭት ውስጥ የገባው ነው ዛሬ አይደለም። ከመጀመሪያው ገና እሱ ናይ ነው የሚለው ገና እኔ እዚህ በነበርኩበት ጊዜ ናይ ባለው ነገር እንኑር ናይ ነው። እኔ ደግሞ ስንኖር እዛ ያሳለፍኳቸው በጣም ብዙ ጠውረዶች አሉ። ገብቷል። ፍቅር ካለ ገንዘብ ብቻውን ዋጋ ያስከፍላል በጣም ከሚባለው በላይ። እኔ ራሴን ከማፈቅራት በላይ ራሴን ከምወደው በላይ እኔ ባለቤቴን በጣም አከብረዋለሁ፣ እወደዋለሁ። የህይወቴ መምህር ነው። ብዙ ጠውረድን ያሳየኝ፣ የኔን አስቸጋሪ ጸባይም ሊኖረኝ ይችላል፣ ጥሩ ጸባይ ችሎኝ የኖረ ባለቤቴ ነው። የልጅነቴ ነው። ህይወትን ከሱ ውጭ አላውቃትም። እስከዚህም አሁን እስካለሁበት እድሜም ድረስ ከሱ ውጭ ህይወትን አልኖርኩበትም፣ አላውቀውም። እሱም እንደዛው ነው የሚለኝ። ነገር ግን አንዳንድ ጊዜ የምትኖረው አንተ እኮ ህይወት ክናሸንፈ በሆነ ደረጃ ላይ ለመድረስ ነው አይደል? እንደሚወጣ እኩል ጊዜ አለህበት ቦታ ላይ ያለህበት እድሜ ላይ ትቀመጣለህ አትቀመጥም። እኔ አሁን ዛሬ እዚህ 28 እድሜ ላይ እንደሆንኩኝ እንኳን አልኖርም። ነገ 40 50 ደርሳለሁ። ስለዚህ የሰው ልጅ ህይወትን ሲኖር ስንጋባ ቤት ኪራይ ውስጥ ነበርን፣ ምንም ነገር የለንም ነበረ።
ግን ቀስ እያልን ሄድን፣ ልጅ ወለድን፣ እያደገ ነው እና ትላንት ነበርንበት ህይወት ላይ መቀመጥ የለብንም። አግዘኝ ማጀቴ ግዴታ መኖር ከሌለብህም ሌላ ቦታ እንድትሄድ ላድርግ